ደላላውን ለምናለሁ፣ ካምፓኒው እንዲያገናኘኝ ለምናለሁ። እሱ ሊያገናኘኝ ፍቃደኛ አልነበረም። እንዳያልቀለም 1 ወር ጠብቄ መጨረሻ ላይ ቪዛ መጣለን ብለው ዱባይ ገባ። 3 ቀን ነው ሰላም የተኛሁት። በቃ ዱባይ ከገባ በኋላ ተመስገን፣ ከአሁን በኋላ ልጄ ከሞት አመልጧን ነው ያልኩት። ምክንያቱም እዛ ካለው ነገር አንጻር የምንሰማው ነገርና የምንኖርበት ይለያያል። ከዛ ቪዛ አልተሰበጥ መኖሪያ ፈቃድ የ2 ዓመት ቪዛ አልተሰራለትም። ለምንድነው የማይሰራለት? ሁለቱ ስላልተግባቡ፣ ደላላውና ባለ ካምፓኒው ስላልተግባቡ ሲስተም ላይ ብሎክ አድርጎታል። ፈጣሪ ምስክሬ ነው። እናት ነህ፣ በእናትህ ጡት እርዳኝ፣ አንተ ልጆች አሉ እርዳኝ እያልኩ ባለ ካምፓኒውን ቤት የምትባል ልጅ አገናኘችኝና ማውራት ጀመርኩ ከሱ ጋር። እመኑም አትመኑም 5 ወር ያዴር አዲስ ዓመት ሳምንት ሲቀረው ነው ዱባይ የገባው። አሁን ስንት ወሩ? 4 ወር ከሳምንት ማለት ነው። 5 ወር ሊሆነው ነው። እንደምታዩት ነው። እናት ነኝ። ምግብ በስርዓት አያገኝም። በጣም ይርበዋል። እኔ መላክ አልችልም፣ የለኝም። በመሃል አረቦቹ ጋር ስሜቴን መቆጣጠር አልችልም። በጣም ስሜታዊ ስለመሆን ያባሩኛል። ስራ ፍትቼ ቁጭ አልኩ። ወርቄን ሽጫለሁ ብያችኋለሁኝ። 11 ሺህ ሪያል ከሰው ተበድሬያለሁ ከጓደኞቼ። ሰው ጋር ለሰላምታ ስደውል ብድር ፈልገሽ ነው አትሄጂ ነው የሚሉኝ። ቻልኩት፣ በቃ ያልፋን ብዬ በጣም ቻልኩት። ልጄ ሆዱን አንስቶ ፈቶ ልኮልኛል። አንጀቱ ከአጥንቱ ጋር ጀርባ አጥንቱ ጋር ተጣብቋል። ለጌች ነገርኩት፣ ላኩለት። ለባለ ካምፓኒ ጌታቸው ይባላል። እርዳኝ እባክህ፣ በቃ ምንም ነገር ይቅርብህ እርዳኝ አልኩት። አንዴ እኔ ምንም ማድረግ አልችልም ይለኛል። ገንዘብ ክፈይኛል። እሺ ከፍላለሁ። ተነጋገርን። ጓደኛው አናገረውና 6,000 ሪያል እንድከፍለው 6,000 ድርሃም እንድከፍለው ነገረው። ከዛ እሱ ጋር ተደራድረው 4,000 ድርሃም እንድከፍለው ተዋዋልን። እሺ ብዬ 4,000 ድርሃም እዚህ ተበዳድሬ ስራ ፈትቻለሁ። 3 ወር ተቀምጫለሁ። ሳውዲ ያላችሁ በዚህ አጋጣሚ ታውቃላችሁ፣ ስራ የለም በአሁኑ ሰዓት። ቤት 3 ወር ተቀምጫለሁ። ብር ከየት አባቴ ላንጣ? ተበዳደርኩና 4,000 ድርሃሙን አስተላለፍኩ። ስራ አለት ስለው እሱ በሚፈልገው ሰዓት አለመዘጁ ነው ሊሰራለት የሚፈልገው። ቃራማ ይቆጥራል። ዱባይ ያላችሁ ታውቁታላችሁ። በቀን 50 ድርሃም ነው ቃራማ የሚቆጥረው። እባክህ ጌች ተባበረኝ እባክህ። ልጄ ምንም ነገር አያውቅም፣ ወጥቶ አያውቅም። እኔ ነኝ ሰዓት ላይ የጣልኩት። ሰላም የለኝም። እኔ ስለ ገንዘብ አይደለም የምጠይቅህ። እንደው ለምን ሁላሊቴን ላውጥቼ የማልሸጥ ልጄ ግን ሰላም የለውም። አንደኛ የሚጨነቀው እሷ ይህን ሁሉ ዋጋ እየከፈለች ደሞ አንጠጥ ለእኔ ይለኛል። ቢጨንቀኝ ያሬድ ሰው እኮ ለውሽማው ለወይም ደግሞ ለሚያፈቅረው ሰው ገንዘቡን ያወጣል። እኔ እኮ ልጄ ነህ ያብራኬ ክፋይ ምን አለ ህይወቴንስ ብሰጥ? ለምን ስለ ገንዘብ ታስባለህ? ይሄን ያህል ዓመት ኑረሽ እኔ ደርሼ አንቺን መርዳት ስችል ግን አንቺን አሰቃየሁሽ ይለኛል። ስሜቱን መግታት አልችልም። እሱን በጣም ነው የሚሰቃየው። ራቡ ብቻ አይደለም እንዲከሳና እንዲበሳቆል ያደረገው እሱን ሀሳቡ ብቻ። እኛ አካባቢ አንዳንድ ሰዎች ሁሉ እናትህን አሰቃያት ምናምን ይሉታል። የዚህ ጊዜ እሱ በጣም ይጨነቃል። ነገሮችን መቋቋም አይችልም። እኔ እናት ነኝ። ስደት ብዙ ነገር ስላስተማረኝ ነገሮችን መቋቋም እችላለሁ። ለምን የኔ ህይወት የማይመሰቃቀል? ለምን የኔ ህይወቴን የማላጣ? በደካማ ጎኔ በማልችለው በልጄ ነው የመጡብኝ። ከዛ እሱን ለምነው ነበር። መጨረሻ ላይ እኔ ሶሻል ሚዲያ ላይ ይዤ ይወጣሉኝ። እርዳኝ ለምኘው አለኝ። ምልክለት ዋትስአፕ ላይ አለ። ሁሉም ለሱ ምልከው አንድ ምላፊ ቃል እኔ እሱን ተናግሬው አላውቅም ከልመና ውጭ፣ ባለ ካምፓኒውን ማለት ነው። እና አንዱ ወደ አንዱ ያስተላልፉሻል። አንዱ ወደ አንዱ ያስተላልፉሻል። እገሌን አውሪው። እነሱ እኔን ማውራት ሲከብዳቸው እገሌን አውሪው ይሉኛል። እማላውቀው ሰው ጋር እጄን ላተማለሁ። እንደገና ለማስረዳት ሌላ ችግር። ይሄን ያረገሽ ደላላ ነው። በቃ እሱ አንዴ ፌል አረገ። ተበላው 420 ሺህ ብር ተበላ። አልጠየቅኩም ገንዘብ። ቪዛ አሁን ይሳብለትና ቢያንስ ልጅ ተረጋግቶ ይቀመጥ፣ እኔም ሰላም ላግኝ ነው እያልኳቸው ያለሁት። መጨረሻ ላይ ብሎክ አድርጎኝ ሄደ ባለ ካምፓኒው ማለት ነው። እና እስከዚህ ድረስ ነው። አሁንም 5 ወሩ ዝም ሀገር ወረት ሰተሽው ከሀገር አልኖረም ብለውኛል ብዙ ሰዎች። እሱን ማድረግ አቅቶኝ አይደለም ግን ካለው የፖለቲካ ችግር ይሞትብኛል ብዬ ፈራሁ። እዛ ፋኖ ሲያልፍ መከላከያ ይመጣል፣ መከላከያ ሲያልፍ ፋኖ። በዚህ መሀል ልጄ ችግር ላይ ከሚሆንብኝ እኔም ሰላሜን ስላጣው መስራት አልችልም በሰላም። አቡ እናት ነሽ፣ ወንድ ልጅ አለሽ፣ ታውቂዋለሽ አንጀት እንዴት እንደሚሆን። አይዞሽ አይዞሽ በእናትሽ ውሃ ጠጪ ፕሊስ። እና ከ3 ወር በፊት እዚህ ሲመጣ ደንበር ላይ ቆርጦ ሳውዲ እስከሚገባ እንቅልፍ አልተኛም ነበር። ፊቴ ማዳት ብቻ ነበር። በጣም ነበር የምጨነቀው። በሰላም ገባልኝ። ሪያድ መጣ። ከዛ በመጣ በሁለት ወሩ ተያዘ። እንትን ነበረ ታስታውሱ ከሆነ ጥቁር ኬንዳ እየለበሱ እስር ቤት የሆነ ጊዜ በጣም ከባድ ስቃይ ነበረ።
በዛን ጊዜ እኔ ልጅ ያሬድ እስር ቤት ነበረ። እናት ነኝ። በጣም ነበር የምሰቃየው። 2 ቀን ሳይደውልኝ ከቀረ ወይ አሞታል ወይ ሙቷል ነበር ብዬ የማስበው። በጣም ነበር የምሰቃየው። ስራ መስራት እራሱ አልችልም። ስሜቴን መቆጣጠር ስለማልችል አረቦች ያባሩኛል። ስራ ወጥቼ እንደገና በጣም ብዙ ስቃይ አሳልፌያለሁ። በጥቅሉ እዚህ ማንም መረበሽ ፈልጌ አይደለም። በጣም ስለታመምኩኝ ነው እንጂ ይህን ጉዳይንም ሚዲያ ላይ ልጄም እኔም እንደወጣ አልፈለግኩም። በጣም ቀለጤ ነው ልጄ። ምንም ነገር አያውቅም። ምንም ነገር አያውቅም። አባቴ ጋር ነው ያደገው። አያት ጋር ያደገ ልጅ ታውቃላችሁ። የፈሰሰው አቀጥ አድርጎ አያውቅም። ግን ዱባይ ችግር እንደሆነ ሀገሩን አውቃለሁ። ደላላዎች ጋር ችግር እንዳለ አውቃለሁ። አገሩ ብዙ ዋጋ እንደሚያስከፍል አውቃለሁ። ከሚሞትብኝ አማራጭ አጣው። በቃ እዛ ሄዶ ህጋዊ ከሆነ ከሰራ ይሰራን፣ ካልሰራ ደግሞ ቢያንስ እኔ ሰላም እተኛለሁ የሚለውን ነገር ነው ያሰብኩት። እኔን የሚያውቁ የሰፈር ልጆች ያውቃሉ። እኔ ስለ ልጆቼ ምን አይነት ህይወት እንዳለኝ ያውቃሉ። ምስክር ይሆናሉ እዚህ ላይ እና እንደዛ ብዬ ስንት ስቃይ አሳልፌ 11 ወር ታስሮ ኢትዮጵያ ገባ። ቀጥታ ሄዶ ደግሞ እዛ ሰላም የለም። ሁሌ ጦርነት ነው። ራያ ቆቦ አካባቢ የምትኖሩ ሰዎች እዚህ ላይ ምስክር ናችሁ። ሁሌም ጦርነት ነው። ሰላም የለም። ወጣቶች በሰላም ወጥተው አይገቡም። እኔ ምን ላድርገው? ልጅ መልሼ አልወጣው ነገር መልሼ አላረግዘው ነገር ከባድ ሆነብኝ። ስለዚህ ዱባይ ፕሮሰሱን አስጀመርኩ። የሆነ ማቀው ልጅ ነበር፣ ጆን የሚባለው ልጅ የመጀመሪያው ደላላ እሱ ነበር። ሳማክረው ችግር የለውም ማለት ሌላ ስልጤዎች ነበሩ። እኔ እዚህ አብሬያቸው የምኖረው በእነሱ ላስጀምር ነበርና እኔ ሂደቱን ጨርስለታለሁ አለኝ። የአገር ልጆችን ኦልሬዲ ቆቦ ነው አመንኩትና ተነጋግርን በ420 ሺህ ብር የዛሬ 9 ወር 10 ወር አካባቢ። በዚህ ላይ ጦርነቱ አለ። ቶሎ እንዲወጣ ፈልጋለሁ። በጣም አሹኝ። 7 ወር አሰቃዩኝ። ቀድሜ 300 ሺህ ብር ከፍያለሁ እንደተነጋገር ነው። 7 ወር ሙሉ ቁርስ ያሬድ ሆቴል ነው የሚመገበው፣ ምሳ ሆቴል ነው የሚመገበው፣ እራት ሆቴል ነው የሚመገበው። ሆዱ በሽተኛ ነው። አሁን በጣም ነው የሚያመው ሆዱን። ሰው እዚህ ላይ ሆቴል መመገብ የመንጠባረር ይመስለዋል። እንደሱ አይደለም። ሆቴል የተጣራ ምግብ አይበላም። ቤት የተሰራ ምግብ ነው፣ ንጹህ ምግብ። ግን እሱ ጠዋት ተነስቶ ሆቴል ቤት ነው የሚገኘው። በዚህ መሀል እኔ የማሳልፈው ስቃይ እዚህ ላይ ስቃይ አይደለም። የወለደ ያውቀዋል። እያንዳንዳችሁ የወለዳችሁ ታውቁታላችሁ ይሄን ነገር። 7 ወር ጠበቅኩ። 7 ወር ሲቀመጥ 1 ሚሊዮን ነጥብ 2 አወጣሁኝ። ወርቄን ሸጥኩ። ሙሉ ወርቅ ነበረኝ፣ ቀለበቴ ሁሉን ሸምጥጬ ሸጥኩኝ። እኔ ስራ ሰራለሁ በ2000 አልጠቀመኝም። ለሱ በጎን ልካለሁ፣ በጎን ሌላ። እኔ ጥውር እናት አለችኝ፣ ፔጄ ላይ ሸራረጋታለሁ። ሁሌ 85 ዓመት እናት ናት ያለችኝ። የሱ ታናሽ አለ አንድ 17 ዓመቱ። ለልጆችና ለቤተሰቦች ነው ዋጋ የከፈልኩት። እዚህ ሀገር ሁሉም ያቀኛል። ባል የለኝም፣ ህይወት የለኝም፣ ሌላም ህይወት አልኖርኩም። 15 ዓመት ስኖር ሰራለሁ። ልጆችና ቤተሰቦችን የምኖረው ለነሱ ነው። ለራሴ የምለው የግል ነገር የለኝም። ኦልሬዲ ከቤትም ተወልጄ ሳድግ ነው የድሃ ልጅ ነኝ። የመጣሁትን ቤተሰቦችን ለመርዳትና ልጆችን ለማሳደግ ነው። ከዛ አልኩትም ነበር ይስታናሻ ላይ 17 ዓመት ልጅ ነው። ለምን እንዴት ታረጊያለሽ? ለምን የቀረማ እንዴት ታለቅሻለሽ? ያሬድ በራሱ ብዙ ጊዜ ብሎኛ ቃል እንዴ አንቺ ታለቅሻለሽ እንዴ ነው የሚለኝ። በብዛት ስለምስቅ ምናምን እንደዚህ ስለሚያዩ ማለት ነው። ከዛ በዛ አልተግባባንም። ሰዎች ጋር ሳማክር አይ ካንስሌሽን ኦቨርኦፊሶች ጋር ደውለሽ ካንስሌሽን እዛ ማግኘት ስለምትሺ በዛ ሂደት ቀጥ ያሉኝ። እሺ ብዬ ጌታቸውን ባለ ካምፓኒውን እርግፍ አድርጌ ተውኩ። አልደውልም እሱ ጋር ክፉ ቃልም አልተናገርኩም። እንዳለ አቁሜ በይሄኛው ሂደት ጀመርኩኝ። ኦቨርኦፊሶች ጋር ደወልን። ለ15 ቀን ቀጠሮ ሰጡን። በ15 ቀን ካንስሌሽን ላኩልን፣ ሜሴጅ ተላከልን። እዛ የሚረዳኝ ልጅ ነበረ፣ ደውሎ በእንግሊዝኛ ነው የሚያወራቸው። ከዛ ሄዱ እዛ ቦታ ያሬድን ይዘውት ሄዱ። ያሬድ ያውቃል የሄደበትን ቦታ። ያን የተላለፈ 4000 ድራም አለ አይደል? ተበድሬ የላኩት 4000 ድራም አለ። እሱም ብር ይዘው ሄዱ። ለሱ የሚከፈለውን ከፈለ። የቆጠረውን የቃራማ የበፊተኛው ከብሎክ አደረገው ጋር የቆጠረውን የቃራማ ከፈለ። ወረቀት የሚያወጣበትን አወጣ። አላስጨረስና ሰዎችን ስናማክር ችግር የለውም ካንስሌሽን ከያዘ በሌላ ካምፓኒ ማሰራት ይችላል አሉ። እሺ በዛ ደግሞ ቀጠልኩኝ። እንዴት እንደምል መጠመጥ ላፊ ቃል ትንሽ ከተናገርሽ ብሎክ ዘግተውሽ ስለሚወጡ በጣም ነው የምሽቆጠቆጠው። በቃ ተንቀጥቅጬ ነው ሲሰርቡኝም እሺ ብዬ። እኔ ያሬድ ናት ነኝ አይደል? ትልቅ ነኝ ግን እንደ ህፃን ልጅ ነው እንዲህ የምሽቆጠቆጠው። ከዛ ቪዛው እኮ አልተሳበኝም አለኝ። እንዴት? አይ እንዲህ ነው እና ምንድነው የሚሻለው? ስልኬ ባትሪ ይጨርሳል። ምንድነው የሚሻለው? አይ እሱ ነው መፍታት የሚችለው። አላመንኳቸውም። እነሱም ሌላ መንገድ ጠይቁኝ። ሌላ ሰዎችን እንዴት ነው የማደርገው ስል እዚህ ላይ ከመጣች ምስክር ነች። የታሜን ቁጥር ተሰጥቻለሁ፣ ደውያለሁ። ካቡያ አንቺ ማላየሽም እንጂ ብዙ መሰጅ ልኬልሻለሁ። ዋትስአፕ ያንቺን ቁጥር ሰጥቻለሁ። ያልሄድኩበት የለም፣ ያልቆፈርኩት ድንጋይ የለም። እንትና አልመልስም አልኩትም። የማላውቀውን ስልክ አውቃለሁ ሀቡዬ እንትናና ጨቅጭቄ እሷ
አሁን ቅድም ነበረች እዚህ ስሟ ይቅርታ አድርጉልኝ። ሙኒት ጋር ሄድኩኝ። ሙኒትን አገኘኋት። በጣም ብዙ ስጽፍላት ቦቶም ላይ ደወልኩላት። በቦተም ተገናኘን፣ አማከርኳት። በእርግጥ እንደዚህ በግልጽ አላወራኋትም ጊዜ ስላልነበረ እሷ ቸኮል ብላ ስለነበረ እንደዚህ አላስረዳኋትም። ሳወራትኝ በቃ እሱ ጋር ተደራደሩ ምናምን አለችኝ። ወጣሁኝ እና ለእሷ ራሱ ልኬላታለሁ ብዙ ነገር። ላንቺም አላየሽውም በእርግጥ አውቃለሁ፣ ታይዋለሽ። ብዙ ልኬልሻለሁ የልጁን ፎቶ ምናምን ያውልሽ ማሪ እኔ ሴቭ አርቺቭ ነው ማድረገው። አልከፍተውም ሴቭ ያላረኩትን ቁጥር እዚህ ጋር ስልኬን እኔ በፍቃዴ ሰጥቼ ሴቭ ያደረግኩትን ብቻ ነው የምመልሰው እና ሴቭ ያልተደረገ ቁጥር ምንም ሜሴጅ ቢላክ አልከፍተውም። አውቶማቲክ አርቺቭ አለ። አርቺቭ ስለማደርገው ያ ሰው ምን ይላክ ምን ማየት አልችልም፣ አልከፍተውም። ገባሽ? ለዛ ነው እንጂ ቀደም ብለሽ ላይቭ ላይ ቀደም ብለሽ መተሽ ችግርሽን ቢሆን እኔ እንደዚህ እየሰማሁ እንዳልሽው እናት ነኝ፣ የወንድ ልጅ እናት ነኝ። በፍጹም ይህን ችግርሽን ሰምቼ ዝም አልልም። የቻልኩትን ሁሉ አደርጋለሁ እንጂ ዝም አልልም። እሺ ቀጥይ። ይቅርታ በጥቅሉ መጨረሻ ላይ ዝም አሉ። ዝም መልስ የለም። አንዱም ጋር ስደውል ዝም፣ አንዱም ጋር ሳወራ ዝም። ታሜም ጋር አግኝቼዋለሁ። እሱ ጠር ያለ ሪከርድ ላኪልኝ ይላል። ቢዚ ስለሆነ መሰለኝ አላየውም። በእርግጥ አልሰማኝም፣ ግን እሱንም አግኝቼዋለሁ ዋትስአፕ ላይ። በዚህ አጋጣሚ ካየው ያየዋል። አሁን ገብታችሁ ብታዩት እኔ ነኝ ሳስቸግራችሁ የነበረው እና አቡ አሚራ ጋር ብዙዎች ጋር ጽፋለሁ በውስጥ። እንደ አጋጣሚ ሚዲያ ላይ ብዙ ችግርሽን ጠለቅ ብሎ ስለማያውቁት እንደዚህ ይሻላል እንጂ በውስጥ ብዙ እይታ የለውም። ማለት ትኩረት አሰጥተው አይረዱሽም። በቃ ከዚህ በላይ ከአቅሜ በላይ ሆነና እናንተ ጋር መጣሁ። ትላንት በስቲያ ለያሬድ ነው እሷ ተምር ነች። በዚህ ነገር እንደሚረዱት ልጆች ሌሎች ልጆችም አሉ ተምር ጋር ያገናኙት ልጆች። እሱ ነው ይሄን ሀሳብ ያመጣልኝ። እኔ ሚዲያ ላይ ልጅን አውጥቼ መዘርጋት አልፈለኩም። የፈለገ አባቱ ቢቀር እናቴ የሆነ ሰው ያውቀዋል። ተምር ማን ነው? ምስር ልል ነው ይቅርታ፣ ሶሪ አድርጊ። ምስር ለማለት ነው ተምር ያለው። ኦኬ እሺ። የምስር ሰዎች እንደነገርሻት እኮ መታ ለኔ መንገር ትችላለች። ላይቭ ላይ ሆኜ እንደነገርሻት መታ ምስር ለኔ ሀቢባ ድምፅ ያቀላጥፈዋል። አቡዬ እሷ እኮ አልነገረችኝም ማሬ፣ እሷ አልነገረችኝም። ከትላንት ወዲያ እሱ መጣና አቡ ጋር አስገብኝ፣ ያንቺ ገስት ክፍት አይደለም መጥቻለሁ ላይቭ ላይ አበባ ምንትን ብዬ ነበረ እና ተጀመርኩ። ገፍቴ ተከፍቶ አያውቅም። መጥቶ አንድ ሰው ኮሜንት ላይ ነው። ከዛ መጣ እንትን አልኩኝ ያ አድርሱላቸው ለሀቢባ ምናምን ብዬ ቪዲዮ ሰራው። እሷ ስትሰራ እሷ ከኔ ይልቅ ትኩረት ታገኛለች ብዬ አንቺ ቪዲዮ ስሪ፣ እኔ የቻልኩትን እንትን አድርጌ ቪዲዮ ሰራለሁ ብዬ እንትን አልኩኝ። እሱን ያላመጣልኝ ልጅ ነገርኩት፣ እናትየው ቪዲዮ ትስራ። ከዛ እኔ ደግሞ ወይ ስቲች አድርጌ ወይ የሆነ ነገር የእሷን እንትን ብዬ እሰራለሁ ስል ድንገት ደግሞ የእኔ ቪዲዮ ቫይራል ወጣ። ቫይራል ሲወጣ ትላንትና እነ የሚኬ ጋም ገብቼ ነበረ። ምን ተፈጥሮ ነው ብለው ጠርተውኝ ነበረ። ዛሬ ለ9 ሰዓት ቀጥረውኝ ነበር። የሚኬም አልገባም። ስገባ መጣ እኔ ጋር 9 ሰዓት ብዬው ስለነበረ ትላንትና 12 ሰዓት ዘጋለሁ። ማታ አካባቢ ልዘጋ ሲል ነው ልዘጋ ስል የሚኬ ጋር ገባሁኝ። 9 ሰዓት አልኩኝ። እሱም አልተመቸውም ነበር አልገባም። ከዛ እኔ ቤት ከፈትኩኝ። በቃ ሼር አርጉላቸው ከመጡ ብዬ እኔ ቤት ከፈትኩኝ። እኔ ላይቭ ላይ ሆኜ ሀቡ ጋር ሂጂ፣ ሀቡ ወይ ከሰው ጋር እያወራች ይሆናል ሀቡ ጋር ሂጂ እያሉኝ ነበረ እኔ ልጆቹ። ከዛ አሉና ያው እግዚአብሔር ተገናኙ ሲል ነው ሀቡ እየጠራችሽ ነው ሲሉኝ ዝርግፍ አድርጌ ሮጬ አንቺ ጋር መጣሁኝ። ልክ አበባ ስልክልሽ አስገባሽኝ። ለዛ እኮ ነው ለዚህ የጠራሽ ይመስሎኛል። እኔ ራሱ አልሰማሁም እና ከሰው ጋር ወሬ የሚበልጥ ነገር የለም። አንዲት እናት እንደዚህ እያለቀሰች የትኛውም ጉዳይ ከዚህ ገብርኤል ዛሬ ጠዋት ስነሳ ገብርኤል ዛሬ በቃ እግዚአብሔር ቢፈቅድ እንደውም ብታምኑም ባታምኑም ሀቢባ ቤት እንድታስገባኝ እስኪ እያልኩ እየለመንኩት ነበር። ሻማ አብርቼ ምናምን ግን ደስ ይላል መምጣቴ፣ እናንተ ጋር መገናኘቴ። ባይስተካከል እንኳ ችግሬን ሰው አውቆልኝ ምን አይነት ህይወት እንዳሳለፍኩ ሰው እንዲያቅልኝ የምፈልገው ነገር መተንፈስ እፈልግ ነበር። ያው እንደዚህ ተነፈስኩ። እናቴ ባልቴት ናት። ደውዬ አውርቻት አላውቅም። ሁሌ ወድ ስለሚብሰኝ አላወራትም። ዝም ብዬ ማን ደህና ነሽ ደህና ነሽ ብዬ ነው ስልክ የምዘጋባት። እንደው ልጄ ባህሪሽ ተቀይሮ አንተኛለች። እኔ ውስጤን ስለሚያመኝ ነው ካለው ከዚ ይልቅ እናት ሆነሽ ልጅሽ ስደተኛ ሆኖ እዛ ሲንከራተት ልጅሽ እየራበው እየተሰቃየ ስታይ በአንቺ ሲጨንቅ ስታይ በጣም ይከብዳል። በጣም እዚህ በቃ አላውቅም። በጥቅሉ እግዚአብሔር አንዳንዴ ተመስገን ነው ደግሞ እንኳን ጤና ሆነልኝ እንኳን በህይወት ኖረልኝ።
እሺ አሁን ወደ መፍትሄው ስንሄድ ብሎኩን ማንሳት ያለበትን ካምፓኒ ገንዘብ ነው የጠየቀው ወይንስ ምንድን ነው? ቅድም ያሬድን ጠይቄው ካምፓኒው ካንስሉን ለማንሳት ብሎኩን ለማንሳት ምንድን ነው የሚፈልገው? ገንዘብ ነው? እኔ አንድ ነገር ይኸውልሽ በጸባይ መፍታት ነው የምፈልገው። ይሄ ካምፓኒውን መስደብ፣ ግርግር መፍጠር ምናምን የልጅሽን ኬዝ የበለጠ ያበላሸዋል እንጂ ምንም አያደርገው። ብሎክ ያደረገ አካል ነው ብሎክን ማንሳት የሚችለው አይደል? ካለበለዚያ ጉዳዩ ወደ ፍርድ ቤት ይሄድና ይሟዘዛል። አመታት ልጅሽ ያለ ስራ ህግ ወጥ ሆኖ ኢማራት ላይ ሲንከራተት ለፍርድ ቤት ይቀራል። ብዙ እንደዚህ አይነት ኬዞችን ስለማቅሱ መፍታት ያለብን ምንድን ነው የሚፈልገው? የድርጅቱ ባለቤት ካንስል ያደረገው ብሎክ ያደረገው ብሎኩን ለማንሳት ስንት ጠየቀ ወይም ምን አለ? ለሰዎች ሲያወራ እነዛ የእሱ ጓደኞች የሆኑ ሰዎችን ያወራቸው ከፍዬ ነው ያዘጋሁት። ብር ብሎ በአፉ አልወጣም ብሎኛል፣ ግን ከፍዬ ነው ያዘጋሁትኝ። ገንዘብ እንድንከፍለው ይፈልጋል ነው ያሉኝ እነሱ ማለት ነው። አንዳንዴ በብዙ ነገር ስትወጊ ማመን አትችይም ሰውን። እኔ ደወልኩለት፣ አናገርኩት። ምንድን ነው የምትፈልገው? ለምንድን ነው እንደዚህ የምታንከራትተኝ? እኔ እናንተ አንተዋወቅም። እስከመፈጠሩ የማላውቀው ሰው ነው። እኔ በጣም አከብርሃለሁ በሰውነት ብቻ እንትረዳኝ ምናምን ይሄ ድለላ ምናምን አይደለም። ለማንም ሰው ክብር አለኝ። ማን ትንሽ ትልቁን አክብሬ ነው የምኖረው እና እላፊ ቃል አልተናገርኩትም። እና ለምንድን ነው የምትፈልገው ነገር? ለምንድን ነው የማታስተካክለት? እኔ ማስተካከል አልችልም። ኦልሬዲ መጀመሪያ ነገሩን አበላሽተሽዋል። ይቅርታ። ለምንድን ነው የሚደውሉብኝ ነው የምለው። ዝግባቸው ጆሯቸው ነው ብሎክ አድርጊያቸው። ማንም ይሁን በኋላ ብሎክ ታደርጊያቸው እኮ። ከዚህ በላይ ኢምፖርታንት ነገር የለም አይደል? ከልጅሽ ህይወት በላይ ሰው ብሎክ አድርጊያቸውና በኋላ የምትፈልጊያቸው ሰዎች ከሆኑ ትፈቻቸውና ታወሪያቸው። ለጊዜው ግን ብሎክ አድርጊያቸው። ወይኝን አርጎ ነው እዚህ ወሬ ማብዛት ነው። ተታ ነው የምልባችሁ። የእሱና የእሱን ባወራችሁ አንደኛ ስላልነበርኩበት ይሄ ነው ብዬ ማውራት አልችልም። የነበርኩበትን ነው ማውራት የምችለው። እና በቃ እሱ ጋር እንዲህ የሆነው ነገር ሆኗል። አሁን እንድትረዳኝ የምፈልገው እንዴት እናስተካክል አልኩት። 4000 ድርሃም ትክፈለኝ ብሎ ለጓደኛው ነገረው። ለሱ ነገርኩት። 4000 ድርሃም ብለህ አልኩት። አዎ አለኝ። እሺ አስተካክልልኝ ብዬ ብሩን አስተላለፍኩ። ከዛ የሚቆጥረውን ቃራማ እኔ ነኝ የምከፍለው፣ አንቺ ነሽ የምትከፍለው አለኝ። ቀጣይ እሱ ኬዙን ከያዘው በኋላ ወርም ያቆየው አለመዘጁ እሱ በፈለገው ሰዓት ሊያስተካክል ቃራማን ይልከፍል። ለምን አንድ ቀን ስታደር 50 ድርሃም ነው የሚከፈለው። ቆጥሮ በፊት አንተ ይሄን ብሩን ከመክፈል በፊት ያለውን ቃራማ 300 ድርሃም እከፍላለሁ። ከዛም በኋላ ያለውን ቃራማ የምትከፍለው አንተ ነህ። ካቆየው ካላቆየው ባትሪ ግራ ስለገባኝ ነው። ቆይ እናንተ ብሎክ ካደረገ በኋላ ነው ወይንስ ካንስሌሽን ከተቀበላችሁ በኋላ የቃማ ሳታሰሩ ቃራማ ስለገባችሁ ነው? ካንስል መጀመሪያ ቃራማ ውስጥ ገብተን ቃራማ ውስጥ ሁለቱ ደላላውና ካምፓኒው እያወሩ ቃራማ ውስጥ ገብተን 2 ወር ኤዲት ቪዛ ነው ያለው ያሬድ 2 ወሩን ጨርሶ ቃራማ ውስጥ ገብቷል። 300 ድርሃም እንደቆጠረ እኔና ባለ ካምፓኒው ተገናኘን። ኬዙን አወቅኩት። ብሎክ እንዳደረገው ምናምን ነገረኝ። ብሎኩን አንሳለት ብዬ ተደራደር 4000 ድርሃም ልከፍለው። አሁንስ ተረድቶሻል አቡዬ? ቆይ የኔ ጥያቄ የነበረው ወደ እሱ ልመጣልሽ ነው። ወደ ብሎኩ በኋላ አይደለም ሊበር ኦፊስ ሄዳችሁት? ቆይ መጀመሪያ ነው እናንተ ሊበር ኦፊስ ሄዳችሁ ካንስሌሽን ከወሰዳችሁ በኋላ ቃራማ ስለገባችሁ ሊቦለከው ወይስ ታዲያ ከካንስሌሽን በኋላ ብሎክ ይቻላል? ካንስሌሽን ኦልሬዲ ከወሰዳችሁ ልመጣልሽ እኮ ነው። ያንን 4000 ድርሃም የሚቆጥረውን ቃራማ ቀጣይ የሚቆጥረውን አንተ ነህ የምከፍለው ስለው እኔ አልከፍልም ያለውን ነገር እዛ ስለተነጋገርን የሆነ ሰዎች ጋር ሳወራ አንቺ ዝም ብለሽ ኦቨርኦፊሶች ጋር ደውይ፣ እነሱ ጋር ደውለሽ እነሱ ካንስሌሽን ከሰጡሽ ኦልሬዲ ቪዛውን በላ ያሳድርህ ደላላው ነው የሚያበላክ ደላላው ነው። አዎ እሱ ጋር ነኝ የነበሩት። ማዘርም አንዳንድ ነገር እንትን ትለኛለች። እሱ ጋር ነኝ ያለሁት እስካሁን። ሌላም ማውቀው ሰው ምናምን የለም። ለምንድን ነው እንዲህ ድክም ያልከው? ምግብ አትበላም? ቅልጥፍ ያልክ አይደለክም። ለምንድን ነው? አበላለሁኝ ትንሽ ስሜታዊ አድርጎኝ ስለነበር እሱ ደግሞ እንትን የሰው ፊት ትንሽ ከበድ ይላል። አይዞክ። አይ ወጣት ነህ ገና፣ ልጅ ነህ ገና፣ ብዙ ነገር ይጠብቀሃል። ብዙ ስደት፣ ሩጫ፣ ቅልጥፍና ይፈልጋል። እሺ ዱባይ ደግሞ በጣም ታፍ ነው። በጣም ካልቀለጠፍክ ካልተሯሯጥ ከምትሆን ሀገር አይደለችም ዱባይ። በጣም ከባድ ነው። ገባ? ስለዚህ ራስህን ማዘጋጀት አለብህ ለምትጋፈጠው ፈተና። ስራ ሊከብድክ ይችላል። አንዱን ስራ ገብተህ ላይስማማክ ሌላ ስራ ልትቀይር ትችላለህ ምናምን እና ከአሁኑ እንደዚህ ሙጥት ማለት የለብህም። ገና ትኩስ ነህ እኮ አንተ። ገና 6 ወርክ ነው።
እና አይዞክ ደላላውን እናናግረዋለን። ማን ነው ደላላው? ማን ነው ብሎ ያነሳል? ደላላው ለምን ያመጣኝ? እኔን ከኢትዮጵያ ጆን ነው የሚባለው፣ ይሄኛው ደግሞ ጌች ነው የሚባለው ባለ ካምፓኒው። እሺ ታዲያ ችግሩ ማን ጋር ነው ያለው? የቦለከክ ማን ነው? ብሎክ ጌች ነው የሚባለው ስሙ። ለምን ቦለከክ? ተጣልታችሁ ነው? በማላችሁ ያለ ክፍተት እኔ ጋር አልተጣላንም። እኔ ጋር የተነጋገረው ነገር የለም። እኔን ያመጣኝ ደላላው ጋር ክፍተት የሆነ ችግር አለባቸው መሰለኝ። እሱን አላወኩም እኔ። ነገ ዛሬ እያለ ይሄኛው ቀን ያጓትብኛል። እሱ ጋር ያለውን ነገር አላወኩም እኔ። መጨረሻ ላይ ብሎክ እንዲያደርገኝ ነው የነገረኝ። ካንስሌሽን ወስጄ ነበር በሌቨር ኦፊስ ከስሼ ሌላ ካምፓኒ ጋር አፕላይ አድርጌ እሱ አልተስተካከለልኝም። ያንኛው ብሎክ ካላነሳ መስተካከል አይችልም። ለዛ ደግሞ 6000 ድርሃም ምናምን አውጥቻለሁ ለዛኛው ካምፓኒ ለአዲሱ። እዛ በፊት 420 ሺህ ብር ተስማምተን ነበር የመጣ ነው። ያንኛው ከስሮ ድጋሚ 6000 ድርሃም አውጥቻለሁ። ይሄኛው አሁንም አግዛለሁ እያለኝ ነው አዲሱ ካምፓኒ። ብሎኩን እሱ አላነሳም ብሎ ስንለምነው እስካሁን ሽማግሌ ምንም ብዙ ነገር እየለመነው ነበር። ማንሳት የሚፈልገው በሽማግሌ ስታስጠይቀው ገንዘብ ነው ምንድን ነው የሚፈልገው? ብሎኩን ለማንሳት ምን አለ? ገንዘብ ብዙ ገንዘብ ጠይቋን ነበር መሰለኝ። እዛ በፊት ይሄኛውን ስጠይቅ ገንዘብ ሰጥቶታል። ደግሞ ይሄኛውን የሰጥቼዋለሁ ገንዘብ የቀረበት ነገር የለም ምናምን ነው የሚለኝ። ገና ቀን ሳልጨርስ ነው ብሎክ ያደረገኝ ቀራማ ሳልገባ በፊት። ኖ የኔ ጥያቄ የነበረው ያሬድ ጥያቄ እንትኑ ደላላው በሽማግሌ ብሎክ እንዲያነሳ ሲጠየቅ ምን አለ? ስንት ስጡኝ አለ ወይንም ምን አለ ነው ጥያቄው? ያለውማ 4000 ነው 5000 ምናምን ብር ስጡኝና ቀራማ በዛ ሰዓት ገባው። እሱ ብሎክ አደረገኝ። በኋላ እስከምንሸማጋገር ምናምን ተጠቃሉ 5000 6000 ድርሃም ደግሞ እንዳዲስ የጠየቀ ነው። ስለዚህ አሁን አንተ ያለ ገንዘብ ከጠየቀው ገንዘብ የጠየቀው ገንዘብ ሳይሰጠው ብሎኩን እንዲያነሳ ነው የምትፈልገው? አይ እኔ የሚያነሳበት ምክንያት ገንዘብ የከሰረበት ገንዘብ ካለ ተሰጥቶን ቢያነሳ ችግር የለውም። ግን እሷ ላይ አሁን እናቴ ውጭ ነው የምኖረው፣ አረብ ሀገር ላይ ምንም ነገር የላትም። እጇ ላይ ገንዘብ ምንም ነገር የላትም። እኔን ያመጣችው ወደ 2 ሚሊዮን እንደዛ ነው የከሰረችው ከኢትዮጵያ ጀምሮ እስከዚህ። ምን ሆነሽ ነው? ሼር አድርጌልሻለሁ እኮ። ኦኬ ኮሜንት አትጻፊ፣ አበባ ላኪላት ለሀቡ፣ እኔ እነግራታለሁ። እናትሽን አበባ አልፈልግም ኮሜንት ትጻፍተይ ለራሷ ጌታ ታመጣለች። አበባ ትጻፍ ኮሜንት ሞዴሬታ ብቻ አስገባታት። ስማን ብቻ ሀቡ እሷ የምትለው እሱ መናገር አያውቅም። እናትየው ሳውዲ አረቢያ ነው የምትሰራው፣ አረብ ቤት የእሱ እናት እና ሁሉን እኔ ላስረዳት ነው የምትለው እኮ። ትግባ ታስረዳኝ። ምስርዬ ምን ችግር አለው ብትገባ? ግቢ አንቺ። እሺ እኔ ፕሮፋይልሽን አውቃለሁ እኮ። የት አለ የእሷ ፔጅ? ጻፊ፣ እኔ እነግራታለሁ። የአንቺ ስም የት አለ? የአንቺን ፕሮፋይል እኮ አውቃለሁ እኔ። የቲክቶክ ቀየርሽው እንዴ? የት አለ ትዕግስት አያለው? የእሷን ፕሮፋይል አሁን ቅድም የለም እስካሁን። ሌላ ሀቢባ ቤት ነው የገባሽው? ሌላ ሀቢባ አለ እንዴ? ሌላ ሀቢባ አለች።